እሺ በሲኤምሲ መንገድ ላይ ያለው የኮንቬንሽናል የኤግዚቢሽን ማሳያ ሴንተር ኮንቬንሽናል ሴንተር የሚባለው አዲሱ የኤግዚቢሽን ማዕከል ውስጥ ነው የምንገኘው። ያው ጽዮን ኢንዱስትሪያል ኢንጂነሪንግ ድርጅቴን ወክለን ነው ዛሬ የቀረብነው። ይሄ የምታዩት ማሽን ለየት ባለ መልኩ የሻይ ቅጠል መሙያ ነው። በ100 ግራም 120 ግራም ሻይ ቅጠሎችን ሞልቶ በዚህ ፕሬስ ያደረገ እዚህ ውስጥ እየሞላ የሚሰራ ማሽን ነው። ሻይ ቅጠል መሙያ ነው። እንግዲህ ከዚህ ባሻገር በተለመደው ምርታችን ሽንኩርት ማሽናችን በጣም የታወቀ ነው። ከዚህ በፊትም ታውቁታላችሁ። እሱንም ለኤግዚቢሽኑ አቅርበናል። ዳቦ መጋገሪያችን ለየት ባለ መልኩ በፊት አናሎግ የነበረውን የሙቀት መቆጣጠሪያ ማሽን አሁን ዲጂታል አድርገን ምንም ከውጭ ጋር በማይተናነስ ሁኔታ ሰርተን አቅርበናል። ይሄም አዲሱ ምርታችን ነው። 3 በር ነው ያለው በአንድ ጊዜ ከስር ማኮፈሻ ያለው በ220 ቮልት የሚሰራ ማሽን አቅርበናል። ይሄም ማብኪያችን ነው። ስቴንለስ ስቲል ማብኪያችን ነው። ሊጡን ያቦካል፣ ያኮፍሳል፣ ይጋግራል ማለት ነው። ሶስቱንም በአንድ የሚሰራ ነው። ይሄ አይግረማችሁ ከዚህ በተሻለና በበለጠ ሁኔታ የሰሩ ብዙ ጀግና የኢትዮጵያ ማሽነሪ አምራቾች ዛሬ ተሳታፊ ናቸው። የነሱን ደግሞ አስጎበኛቸዋለሁ። ትደነቃላችሁ። ተከታተሉን። እሺ ዳግም ኬኔዲ የሚባለው ደግሞ ሌላው የማሽነሪ አምራች ጀግና ወንድማችን ነው። እንግዲህ ስለ ድርጅቱ እኔም ገና ዛሬ ስለሆነ እያየሁት ያለሁት የኛ ማሽነሪ አምራችም አባል አይደላችሁም? ገና በአባልነት ደረጃም ሳይሆን ግን ማሽነሪ ብረታ ብረት ኢንስቲትዩት ጋር ረጅም ጊዜ አብረን ሰርተናል። ኢቨን ዛሬ የሚደረገው ውድድር ላይም ተሳታፊ ነው። በጣም ቆንጆ። እስቲ ስለናንተ ይሄ በእውነት ስናየው ከውጪ ወይም ከቻይና የመጣ ምርት ነው የሚመስለው። በአገር ውስጥ የተመረተም አይመስልም። ሜድ ኢን ኢትዮጵያ ባይል ኖሮ እኔ አላምንም ነበረ። በእውነት ለመናገር ጥራት ያለው ጽድት ያለ ምርት ነውና ድርጅታችን ዳግም ኬኔዲ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር ይባላል። ከተቋቋመ ወደ 15 ዓመት ሆኖታል። መጀመሪያ ድርጅታችን ወደ ስራው ሲገባ በተለያዩ የማሽን ወርክሾፕ ስራዎችን ሞዲፊኬሽኖችን ለተለያዩ ድርጅቶች በመስራት የጀመረ ሲሆን ከዛው በመቀጠል ከ2 ዓመት በኋላ ወደ ፋብሪኬሽን ስራዎች ገብቶ የተለያዩ የግብርና ውጤቶችን የትራንስፎርመር መጀመሪያ ትራንስፎርመር ከማምረታችን በፊት የትራንስፎርመር ቦዲዎችን በማምረት ወደ ስራ የገባ ነው። ድርጅታችን እንግዲህ ላለፉት አመታት በተለያዩ ከብረትና ብረታ ብረት ነክ ከሆኑ ስራዎች ጋር በተገናኘ ሲሰራ የቆየ ከዛ ራሱን እያሳደገ ሪቨርስ ኢንጂነሪንግ በመጠቀም የተለያዩ የግብርና መሳሪያዎችን የውጭዎቹን ሪቨርስ እያደረገ እስካሁን ጊዜ ድረስ ቆይቷል። እነዚህ እንግዲህ ከፊታችን የምናየው ይሄ አሁን ዲስካሮ ወይም መከስከሻ ይባላል። 24 ጀምሮ እስከ 32 ዲስክ ድረስ ያለውን የመከስከሻ እናመርታለን። ያው ፊት ለፊታችን የምናየው ባለ 28 ዲስክ መከስከሻ ነው። እንደምናየው ለእርሻ መሳሪያ የእርሻ አፈር መከስከሻ ነው። እንደምናየው ትልቅ ነው። ወደ 3 ሜትር ከ65 በአንዴ እየከሰከሰ መሄድ ይችላልና ትራክተር ላይ ከ120 ፈረስ ጉልበት እስከ 165 ላለ ፈረስ ጉልበት ትራክተር የሚገጠም መከስከሻ ነው። ይሄ ደግሞ የምናየው ማረሻ ነው። ይሄም ከ3 እስከ 6 ዲስክ የሚባል በእንግሊዘኛው በተለምዶ ዲስክ ፕላው የምንለው በእኛ ደግሞ ማረሻ የምንለው ነው። ምናልባት አቀዳድሜው አለው ግን መጀመሪያ ከታረሰ በኋላ ነው የሚከሰከሰው። ይሄ ማረሻ ነው። ወደ ጎን እስከ ሜትር ከ20 ድረስ ባለ ስፋት ድረስ ያርሳል። ጉልበቱም ከፍተኛ ነው። ዴፕዝ 25 ሳንቲም ድረስ የመግባት አቅም አለው። ይሄም አሁን በትራክተር ነው የሚሳበው። ከ90 እስከ 120 ባለ ትራክተር ፈረስ ጉልበት ድረስ የሚሳብ ነው። እንደምናየው ብረቶችን ነው የምንጠቀመው። ብረቶችን ፎርጅ በማድረግ በማሞቅ እና በመቀጥቀጥ የምናመርታቸው እንግዲህ እነዚህ ዲስኮች እዚህ ነው የሚመረቱት። ግን አሁን እንደው አንድ ጥያቄ እና በጣም እኔ በበኩሌ አሁን ይሄን አይነት ማሽኖች ከውጭ ቢመጡ ኖሮ በምን ያህል ይገባሉ? እናንተስ ደግሞ ከውጭ ከመጣው ቅናሹ ምንድነው? አሁን እኛን ትንሽ ተግዳሮት አለበት። ከውጭ በሚገባ ጊዜ ቀረጥ ነፃ ነው። እኛ ግብአቱን ስናመጣ ቀረጥ ከፍለን ነው የምናመጣውና አሁን ዋጋ ማነጻጸር ይከብዳል። ያም ስላለ እንጂ ይሄ ኦልሞስት አሁን ሮ ማቴሪያል አይረን ኦር ሀገራችን ስለሌለ እንጂ አይረን ኦር ቢኖር ሙሉ 100% ከሀገራችን አይረን ኦር አምራች ብረቱን እኛ እንቀበላለን፣ ወደ ስራ ይገባል። ግን አይረን ኦር ስለሌለ አለ ግን ያው መውጣት ስላልቻለ
በተለያዩ ምክንያቶች ወደ ስራ አልተገባም። እንዳልኩ ቅድም እንደገለጽኩት ይሄ ሙሉውን ሲመጣ ቀረጥ ነፃ። እኛ ግን ፓርቶቹን አርኤችኤሱን አምተን ወይም እዚህ ከአርኤችኤስ ከአምራች ስንገዛ ቀረጥ የከፈለበት እቃ ስለሆነ ዋጋ ጋር ማነጻጸር ትንሽ ከባድ ነው። ያም ሆኖ ይሄ ግን እኛ እዚሁ ስለምንሰራው ኖርማሊ ማርኬት ላይ ያለውን ዋጋ እናውቀዋለን። ከማርኬት ግን የኛ ይቀንሳል። ያም ቢሆን አሁን እንደዛም ሆኖ ቅናሽ ነው፣ ግን ከዛም በላይ መሆን ይችል ነበር። ሌላ ማወቅ የምፈልገው ካንተ በማሽነሪ አምራቾች እንዲበረታቱ አሁን ከፋብሪካ ከማምረት አቅም ሙሉ በመቶ 100% ነው እየሰራ ያለው ወይስ ሁኔታዎች ቢመቻቹልህ ከዚህ የበለጠ የመስራት አቅም አለ? ሁኔታዎች ቢመቻቹ ከዚህ በላይ መስራት ይቻላል። ምክንያቱም እንግዲህ እንደነገርኩ ብዙ ተግዳሮቶች አሉ። ሙሉ በሙሉ ወደ ስራው ላለመግባት በቀረጥ ነፃ የሚገባው ጋር መፎካከር ያስፈልጋል። ወደ ስራ ሙሉ ለሙሉ ገብቶ ለማምረት ያ ይፈልጋል። ግን አሁንም በተቻለን አቅም እስከ 70% ድረስ ፋብሪካችን ይሰራል። እንደነገርኩ ቅድም ለእንትን ለማለት እንደፈለኩት ወደ 2-3 ቦታ ፋብሪካዎች አሉን። በዚህ አዲስ አበባ በአነስተኛ መልኩ አለ፣ ደብረ ብርሃን ላይ ትልቅ አለን። አዲስ አበባ ላይ ማሽን ሾፕ እነዚህ ሀቦቹን የተለያዩ ፓርቶችን የምናመርት ማሽን ሾፕ አለን። ኮተቤ አካባቢ ደግሞ ይሄንን የምንገጥምበት ፓርቶች አሉ። ሌላ ዋና ሜጀር ፓርቱን ግን የምናዘጋጀው ደብረ ብርሃን ላይ ነው። ወደዚህ ወርታች ስንወርድ ደግሞ እነዚህ ሁለቱም የበቆሎ መፈልፈያዎች ናቸው። ያው እንደ ካፓሲቲው ነው። ለዩኒየኖች ለማህበራት እና ለተለያየ የሚሆን ያው ከፍ ባለው አለ። አነስተኛ ሃውስሆልድ ወይም ለአንድ ለግለሰቦች ገበሬዎች የሚሆን ይሄም ለገበሬዎችም ቢሆን ከፍተኛ ነው። እዛው በተደራጅተውም ቢሆን ይጠቀሙባታል አነስተኛ ገበሬዎች። ምክንያቱም በሰዓት ከ5 እስከ 7 ኩንታል የመፈልፈል አቅም አለው። እዚህ የምናየው አሁን ኢንጂኖቹን ብቻ ነው ከውጭ ኢምፖርት የምናደርገው። ሌላ የብረት ስራውን እዚህ እናመርታለን። ነገር ላይ እኮ 100% እኮ ሌላ ማገር እኮ አይሰራም። ዓለም ላይ የለም። ዋና ነገሮችን እኛ ያልደረስንበት ቴክኖሎጂ ላይ ያልደረስንበት ነገሮች ማምጣት ያለ። ስለዚህ ያ ነገር ነው። በዓለም ላይም ትላልቆቹ ካምፓኒ ብንሄድ ራሱ እነ ቦይንግ ኢንጂን ከሮልስ ሮይስ ነው የሚገዙት። ስለዚህ ማንም አምራች አይኖርም 100% የሚያመርት ነው። አሁን ሙሉውን እኛ እንስራ ብንል አንችልም። እንዳልከው ጎማ አለ፣ ቸርክ ያለ እኛ ልንሰራው አንችልም። ያ ጎማ አምራች ነው። የገበያ ትስስር ተፈጥሮ ወደ ስራ መግባት ነው እና አምነን መቀበል አለብን። ሁሉም አንዱ ሰርቶ እኔ አላመረኩም የሚል ወደ ኋላ ቀርነት የለም። እኛ ለምሳሌ አሁን ትራክተር እንትን ላይ እየገባን ነው። ሚዛን አማን ላይ የትራክተር ፋብሪካ እየገነባን ነው። በቀደም ዕለት እዚህ ከነበሩ ትላንት ላይ ከኤግዚቢሽን ተሳታፊዎች መካከል የአንድ የአበዳሪ ድርጅት አካል መጥተው ነበረ። እኛ የምንገዛው የኬዝ ወይም የጆን ዲር ምርትን ካልሆነ አንገዛም በሚል ትንሽ የቃላት መነጋገር ተፈጥሮ ነበረ። ያው ስም መጥቀስ ስለማያስፈልግ ነው። ብራንድ ማተርስ ብራንድ ማለት አይደለም። አሁን ለምሳሌ ኬዝ ቻይና ውስጥ ይመረታል። ኬዝ ሌላው ዓለም ይመረታል። ኢንጂን የራሱ አይደለም፣ ምኑም የራሱ አይደለም። ስለዚህ እኛም ያንን ፓርት አስመርተን አምጥተን ካመረትን ፕሮዳክቱ የኛ ነው የኢትዮጵያ። በዛ መልኩ አመኔታ ሊኖራቸው ይገባል። ያ ካልሆነ እድገቱም እንትን የሚያይረድ ቀላል አይደለም። አሁን ይሄ የምናየው የብረት ስራ በእኛ ሀገር ልጆች መሰራቱ ራሱ ቀላል አይደለም፣ ሌላው እንዳለ ሆኖ ማለት ነው። እና በዚህ ሂደት ሁሉም ከተረዳድቶ ተቀናጅቶ የገበያ ትስስር ተፈጥሮ አንዱ የሚያመርተው ለአንዱ አሁን ለምሳሌ ብረታ ብረት ኢንስቲትዩትም ሆነ ኢንዱስትሪ ሚኒስቴር ይህን እያደረጉ ነው። ግን ባንዴ ማይደረስ አይችልም። ምክንያቱም ባህላችንም ወደዛ ስላልተገባ ወደዛ ለመግባት ባንዴ መሄድ ስለማይቻል ሁለቱም እንትኖች እያደረጉት ያለው አካሄድ በጣም ጥሩ አመርቂ፣ እንደዚህ አይነት ፕሮግራም መዘጋጀታቸው አመርቂ ነው። ወደ እቃው ልመለስና ይሄ የበቆሎ መፈልፈያ ነው። ቀደም እንዳልኩት ለዩኒየኖች ወይም ለማህበራት የሚሆን ነው። ካፓሲቲው ከ50 ኩንታል እስከ 70 ኩንታል ይሰራል በሰዓት እና ያው ለግለሰቦች ዋጋውም ከዋጋም አንፃር ከፍተኛ ሊሆን ስለሚችል በዛ ደረጃ ከፍ ስለሚል ለዩኒዮኖች ለተለያዩ ማህበራት ለስራም ይሆናል። ለወጣቶች ተደራጅተው በቆሎ ወዳለበት እርሻ እየሄዱ ስራም ሊሰሩበት ይችላል። ስራ እድል ይፈጥራልና እንደዚህ ናቸው። ወደዚህ ወርታች ስንወርድ ደግሞ ይሄ የኛ ነው። ይሄንን የተወሰነ ፓርት ነው እኛ በመጠኑ እንጂ አሴምብል ነው የምናደርገው። እዚህ ማጨጃ ነው። ስንዴና ገብስ ማጨጃ ነው። ሰብል ያጭዳል። 5 ሳንቲ ቁመት ድረስ ያጭዳል። በሰዓት እስከ ግማሽ ሄክታር የሚደርስ የማጨድ አቅም አለው እና ለገበሬው ለአነስተኛው ገበሬው እንግዲህ ግማሽ ሄክታር የማጨድ
አቅም በሰዓት ስለማይቻል አሁን እንደውም ከ1200 እስከ 1500 ነው አንድ ሳር የሚያጭድ ሰው የሚያጭደው። ከተለያየ ቦታ እንደምናውቀው ከአንዱ ክልል ወደ አንዱ እየተዘዋወሩ የሚያጭዱ አጫጆች አሉ። ከ1200 እስከ 1300 ነው በቀን የሚያጭዱት ቀለባቸውን ምግባቸውን ተችለው እና ይሄንን ወረዳዎች አስተባብረው ድጎማም አድርገው እኛ አሁን ለወረዳዎች ጋራንቲ ጽፈው ወረዳው ሰውየው ባይከፍል እኛ እንከፍላለን የሚል ወረቀት ጽፈው የተወሰነ ፐርሰንት ዳውን እንከፍለው ለገበሬውም እናደርሳለን። የስራ ምንድነው ይባላል እዛ ራቅ ብለው ምናያት ረጅም ጊዜ ሰራናት የመጀመሪያው ምርታችን ለተለያዩ ድርጅቶች በብዛት የሸጥናት የጤፍና የስንዴ የገብስ መውቂያ ናት። የመጀመሪያ ስራችን ናትና በሷኛ በእንኮራለን። የመጀመሪያ ስራችን እንደመሆኑ እንትናለን በጣም ደስተኞች ነው። እዚህ የምናያቸው ደግሞ አሁን የኮሪደር ልማቱን በማስመልከት የምንሰራቸው ፕሮዳክቶች ናቸው። ይሄ የቆሻሻ እንትን ነው። አሁን ለምሳሌ ቆሻሻውን በዚህ በኩል አድርገን ማዳበሪያቸው ላይ ተመልሶ ይሄ ይቀመጣል ይደፋል። ሌሎቹ እነዚህ ከመንገድ ልማቱ ጋር ያሉ የተለያዩ መብራቶች ናቸው። የከተማውን ውበት እነዛም ለጋርደን የሚሆኑ መብራቶች ናቸው ሁለቱ። ያኛው ደግሞ ስማርት ቤንች ነው። የራሱ ሶላር አለው ከኋላ ሶላሩን ማየት እንችላለን። በዚህ በኩል ሄደን ይሄ ከላይ የራሱ ሶላር አለው። ሶላር በራሱ ሶላር ራሱን ቻርጅ ያደርጋል። ሶኬት መንገድ ላይ ለሚቀመጡ ስማርት ቤንች ነው። ሶኬት አለው፣ ኢንተርኔት አለው፣ ሁሉንም ያሟላ ሰው ቻርጅ እያደረገ እዚህ ተቀምጦ መጠቀም የሚችል ስማርት ቤንች ነው። ይሄም በሰራተኛ በስራው ላይ ያለው 3 ወንድማማቾች ባለቤቶች ከመጀመሪያ እንግዲህ ከታች ከጥቃቅን አነስተኛ ጀምሮ የሄደ ነው። ድርጅታችን አሁን በስሩ ወደ 156 ሰራተኞች አሉ። ይሄ እንግዲህ ደብረ ብርሃን ላይ የምናመርተው ትራንስፎርመራችን ነው። ምናልባት ስለ ትራንስፎርመሩ በበለጠ ወንድሜም ሊያብራራ ይችላል። ስለ ትራንስፎርመር ደግሞ እንግዲህ ቅድም ለመናገር ሞክራለሁ። የመጀመሪያ የትራንስፎርመር ቦዲ ነበር የምናመርተው። የትራንስፎርመር ቦዲ እያመረትን ለቀድሞ ሜቴክ እናቀርብ ነበር። ከዛ ነው እሱን በማየት ነው ወደ ሙሉ መስራት የጀመርነው። ፋብሪካው በ10,000 ካሬ ላይ ደብረ ብርሃን ላይ ያረፈ ነው። አሁን ሙሉ በሙሉ በሚባል ደረጃ እስከ 70% ደርሰናል። አሁን በዚህ በመስራት እና በዚህ መልኩ እየሰራ ነው። ድርጅታችን እንግዲህ ይሄን ይመስላል። መታችሁ ስለጠየቃችሁን በጣም እናመሰግናለን። ደስ ይላል። እኔም ራሱ ትራንስፎርመር ፈላጊ ነኝ። ምናልባት ልመጣ እችላለሁ። ካርድ መስጋለሁ። ስለተዋወቅኩ በጣም እሺ፣ እኔም በጣም ደስ ይላል።